በጸሎት አንዴ በስግደት። ከየት ነው የመጣችሁት? ካሰላ ነው እንዴ? ካሰላ እንዴ? አዎ። ምን አድርገው ነው የተባልከው? አይነ ጥላ ነኝ። አይነ ጥላ ነህ እንዴ? በእናቱ ማህፀን ይዤው አብረን የተወለድከው? አዎ። እግሩን አጣምሜው እንደዚህ። እንዴት? እንዲህ አጣምሜው። ይኸው ደህና ነው። ይሄ የቀድሞ ልዕልት ፀሐይ ሆስፒታል የአሁን ጦር ኃይሎች ፕሮፌሰር አስራት የማጀስቲ ዶክተር እሱ ነው በግል በዛን ጊዜ በግል እሱ ነው ያዳነኝ። እሱ ነው ያከመው? አዎ አክሞ አስተካክሎ በ16ቷ አንተ አውቃታለህ? አዎ በ16ቷ አውቃታለሁ። እሷ እናቱ ለሷ ተሳለችና በዛ ግጥም። እንዴት አድርገው ነበር አንተ? ይሄው እንደዚህ እንደሱ ነበር ያዞርከው? አሃ ይሄ ማጣፋት። አዎ እንደዚህ ፊት ለፊት። አዎ ፊት ለፊት ማዞር። ገብቼ እንደዛ ፊት ለፊት ማዞር። ወንድሞቹን ገደልኩ። አንዱ ድንጋይ ላይ ቁጭ ብዬ ሰዓት ላይ ወጋውና ገደልኩት። የት? አሰላ። አንዱን ደግሞ አባቱ አቅፎት ቡዳ ሆኜ ወጋውት። ቡዳ ሆነ? አዎ አባቱ አቅፎት ገደልኩ። እህቱን እጇን ሰበርኩ። በቃ ምን ላይበል ያላረኳቸው ነገር የለም። እንደገና አሁን ቢሰሩ ቤተሰብ ጥበብ አላቸው። ማንም ያውቃቸዋል። አሰላ ላይ ሳሌዎች። አዎ በቃ ሁላችን አለማቸው ምን አለማቸው አለ ድራሻቸውና ጠፎ። አንዱማ አዲስ አበባ ስላሴ ቤተክርስቲያን በቀኝ በኩል ያለው መንበር የሰራው እሱ ነው። ጥበበኛ ነው በጣም። የምን ስላሴ? ምንም ስራ የለውም። አዲስ አበባ ስላሴ ካቴድራል ስላሴ እሱን የሰራው መንበር እሱ ነው። አሰላ መድኃኔዓለም መንበር እሱ ነው። እሺ በልዩ ሁኔታ ይሰራል። ግን ምን የለም። ምን ታደርገዋለህ? ባዶ ነው የምታደርገው? ባዶ። ለምን? እንደዛ ነው ጥሩ። እንደዛ ሲሆን እኮ ጥሩ ነው። የማይገባን ነገር የግል ጉዳይ ላይ ያለው አደጋ የግል ስለሆነ ነው። በሃይማኖት ደግሞ ሁላችንንም ይመለከተናል። አባቶችንም ይመለከታል፣ እናቶችንም ይመለከታል። በሃይማኖት ወንድሞችን ይመለከታል፣ ሁሉንም ይመለከታል። ካህናትን ይመለከታል፣ ላይ ያሉት ሁሉንም ይመለከታል። በመንፈሳዊ ከሆነ በግል ከሆነ አይመለከትም። ያው ስቃዩ የግልህ ነው። ኢየሱስ ክርስቶስ ደግሞ ሁሉንም በእያንዳንዱ ህይወት ውስጥ ተው እንጂ ምን ነው ወዴት ትሄዳለህ? በእያንዳንዱ ህይወት ውስጥ ክርስቶስ ጣልቃ ገብቷል። የሚያየው በዛ በግል ህይወት ውስጥ ያለውን ጥቃት ነው። እና የት ትሄዳለህ እንጂ የቱን ዞር እኮ አንገቱ ላይ አለ አይደል? እሺ እዚህ ጋር ቆም፣ አትነቃነቃ። ወደዚህ ጠጋ በል። እንግዲህ አትሽሻ። ስቃዩ የሱ አልፎ ተርፎ ቤተሰቡ ጋር ነው። ከዛ በኋላ ይቆማል። ሌላው አይመለከተውም። ምናልባት ችግሩን የሚደግፍ እንዲወድቁ የሚፈልጉ የክፉ መንፈስ ባህሪ ተካፋዮች ሊኖሩ ይችላሉ። በክርስትና ህይወት ግን የሱ ችግር የሁሉም ችግር ነው። ዛሬ እሑድ ነው። እዚህ ሁላችሁም ምን ታደርጋላችሁ? ማረፊያ ጊዜ ነው። ከሰኞ እስከ ዓርብ ድረስ ስራ ነው። ምን ታደርጋላችሁ? የሚመለከተን የውስጣችንን የሚመለከተን ነገር አለ። ለዚህ ነው ወደዚህ የመጣ ነው። ይሄ የውስጥ ጉዳይ ደግሞ ማንም ሰው የሚገነዘበው አይደለም። ይሄ በጸጋ በኩል የምታልፈው ነው። የእግዚአብሔርን ምሕረትና የኢየሱስ ክርስቶስን ጎዳና ስታይ የምትቀበለው ነው፣ የምታየው እውነት ነው። ያ ደግሞ እንደዚህ ተፈንቅሎ የሚወጣና እዚህ ጋር ገትረህ ይሄ ሰይጣን ነው የምትለው ነገር አይደለም። ግን አካሉንና ባህሪውን ይዞ በህይወት ውስጥ ላሉት ችግሮችና ውስብስብ ላሉ መጥፎ ጎዳናዎች ተጠያቂ የሆነ አካል አንተ ህይወት ውስጥ አለ። ልክ እንደዚህ ማለት ነው። እሺ አባትና እናቱን በልጅነታቸው እነሱ ልጆች ሆነው
አፋታው። ለምን? በዘመን መለወጫ ወደ ቤተ ክርስቲያን ሲሄድ በዘመን መለወጫ ወደ ቤተ ክርስቲያን ሲሄድ ስጋጃ እንደ ስጋጃ አቡጀዴ አንጥፈን ያንን አይቶ ሸሸና ተመልሶ ቤት ገባና ለሚስቱ ነገራት። እረ መንገድ ላይ ሌላ ነገር አይቻለው፣ ይሄ ነገር ጥሩ አይደለም ብሎ ተመልሶ ገብቶ ተኛ። እሺ አባቱ ከዛን ቀን ጀምሮ ሆይ በለው መደባደብ፣ አባት እናት፣ እሺ ማፈጣበጥ እና ልጅ ልጆች በቃ ድርቅ አጣላውና በቃ ልጆቹ በትኖ ኪድ በቃ በዛ በስጋጃው የተደረገ መተት ነው። አዎ አቡጀዴ እንዲታ አነጠፍኑና ግብታ በቃ አፈጣፈጥ። ብዙ ሰው ነው እዛ ግቢ ውስጥ ያጠፋሁት፣ እዛ እነሱ የነበሩበት። ከዛ በኋላ ነው ወደ እሱ አይነ ጥላ ሆንከው? አይ በእናቱ ነው አይነ ጥላ፣ በእናቱ ነው የመጣው። ሰይጣን አጋንንት ነው። ሰይጣን ነኝ ስትል አታፍርም? እንዴት አፍራለሁ? ጥሩ ነው። እንደው ሰው እኮ ሰይጣን ነኝ ሲል ራሱ ይደነግጣል። ሰይጣን ነኝ እንዴት ትላለህ? ሰይጣን ነኝ እንዴ? ግጥም አድርጌ ቆንጆ ሰይጣን ደግሞ ቆንጆ ታዲያ እንዴት ሰይጣን ነኝ። እና ምን አረከው? እሱንማ ተጫወትኩበት። እንዴት አባለዋለሁ ገንዘቡን። አዎ እንዴ አባለዋለሁ። ቤት ማነጫነጭ ነው፣ ማጣላት ነው፣ ባለቤቱን ማስለቀስ ነው፣ ልጆቹ ባጭ። ቤተ ክርስቲያን ሲሄድስ? ቤተ ክርስቲያን ምን እንሄድ አይደል? ለምን ትሄዳለህ እንዴ? እንሄዳለን። ምን ችግር አለው? ማለት እንዴት? ይኸው መጣህ እኮ ቤተ ክርስቲያንማ የምትሄድ መሆኑ ይኸው እንዲህ ነው። መጣህ? አዎ መጣሁ። ለምን? በቃ መጣሁ። ሲገባ ትገባለህ። ታዲያ ሲያስቀድስስ? አስቀድሳለሁ። ለምን? እንዴት ለምን? አሁን ስመጣ አይደል ያስገኝ? መጣሁ አይደል እንደዚህ ድረስ። ታዲያ ያስገኛ በቃ ምንድነው? መጣሁ በቃ። ለምንድን ነው ወደ ቤተ ክርስቲያን የምትመጣው? ለጽድቅ ነው ወይስ ለሰላም ነው? እሱ ነው ይዞኝ የሚሄደው። ምን ከሱ ታዲያ አትወጣም? ወደ ቤተ ክርስቲያን ሲመጣ እንዴት እወጣለሁ? ለምን? ሲከብደኝ ነው የምወጣው። ሲቆርብ እወጣለሁ። ሲቆርብ ከውጭ ሆነና ጠብቀውና ትንሽ እቆያለሁ። ወደ ውጭ እቆያለሁ። ውጭ ትቆያለህ እና አትሽሻ። እሺ ሲቆርብ ነው የምትሸሸው? አዎ ወደ ውጭ እወጣና አኮርፋለሁ። ይሄ ትንሽ ችግር አለበት። ይሄ ጸባዩ በጣም አስቸጋሪ ነው። ቤት ውስጥ ይሄንኛው ጸባዩ ያስቸግራል። ጸባዩ በጣም ያስቸግራል። እሱ እንኳን ደህና ነው። ፊልም ማየት ያበዛል እንጂ ደህና ነው። ይሄንኛው ይፈዛል ግን? አዎ ይፈዛል። አሁን ትምህርታቸው ሁሉ አንደኛ ነበር የሚወጡት፣ አሁን ለቀዋል። እንደውም ጠልተውታል ደብተሩ። መጽሐፉን ይጠላል። አዎ እንደውም ደብተር ማየት አይፈልጉም። ትጠላለህ ደብተር? እሱ ያመኛል ይላል እና ያከሰዋል ከልጅነቱ ጀምሮ እንዴ። አዎ እዚህ ነው። ይሄኛው እኮ ጠላት ነው። ይሄ ጉዳትን የሚያውቅ ክፉ ጠላት ነው። ስማ መሸጋገር ነው በቃ። ታዲያ ዱላ ቅብብል አላልኩም እንዴ? ምን ትቆጣለህ እንዴ? ታዲያ ስንት ዓመት ነው ላው ላይ ካለ? በቃ ከተወለደ ጀምሮ በቃ እኮ ስንት ዓመት? ከማህፀኑ ጀምሮ እኮ ስንት ዓመት ነው እኮ ምን 48 ዓመት አካባቢ 48 ዓመት ቁጭ ብላ። አዎ በቃ አብር አሁን ትልቁ አለ 17 ዓመቱ ነው። በጣም ነው የሚበጠብጠው። አሁን በባህሪ ከሱ ጋር ይስማማሉ፣ ከኔ ጋር ግን አይስማሙም። ከሱ ጋር ይስማማሉ። አዎ ለጊዜው እኔ ስበሳጭ ብቻ ነው እንጂ ወጣ ሲሉ እነሱ በባህሪያቸው ይስማማሉ። ታዲያ አንድ ናቸው። ታዲያ ሁለት በጥባጮች አንድ ጋር ነው። አንደኛ በቃ አባትየው ጋር ታስማማዋል። አንተ ውስጥ ስላለ እሱም ውስጥ ስላለ የመንፈስ መመሳሰል ይባላል። ይሄ የመንፈስ መመሳሰል ነው። መናፍስቱ እኩል ባህሪ ካለው እናት ላይ ያለው ልጅ ላይ ካለው አንዳንዴ ይስማማል። አንዳንዴ ደግሞ እናት ላይ ያለው ልጅ ለም ያለው ወይ አባት ላይ ያለው ወይ ልጅ ላይ ያለው አይን ላፈር የሚባባሉበት ጊዜ አለ።
የመናፍስቱ አንድነትና ልዩነት በብዛት ይከሰታል። በልተዘጋጅ ትሄዳለህ። እዚህ ጋር ዋጥና ውጣ አፍላ ስታያቸው አንተ መንፈሱ ነው የምታያቸው? ልጁ ነው ልጆቹን የሚያቸው? መንፈሱ አንተ ሰይጣን ልጆቹን ታያለህ። ለምን ታያቸዋለህ? በቃ ፈልጋቸዋለሁ። እጅን አንሳው። ፈልጋቸዋለሁ። ለምን? በቃ የኔ ላረጋቸው ነው። በቃ እንዴት ያንተ ይሆናሉ? በክርስቶስ ዘመን በቃ ይሆናሉ። ምን ችግር አለ? ምን ችግር አለ? እጠቀምባቸዋለሁ። ወደፊት እጠቀምባቸዋለሁ። ብዙ ነገር እንዴ እኛ ነን እኮ ዋናዎቹ እኮ እኛ ነን። ዋናዎቹ እኮ እኛ ነን። የምናስገባው እኛ አይደለን እንዴ? በቃ እኛ እናስገባለና ሁሉ ነገር የምንስበው እኛ ነን። እሺ በላ አፍላውጣ ቶሎ። ስንት ናችሁ ጠቅላላ? ከአይነት ላካ ስንት ናችሁ? አንድ አይነት በ26 አቡነ ተማሪያም ለት ቆሞ ሲያስቀድስ መጣውና ነገርኩት። በጆሮ ነው በልብ እግር ስር ነበርኩኝ። እግር ስር ተደብቄ ያለው አልኩት። ተደብቄ ነበር አልኩት ብለህ አወራኸው? አዎ። እንደ ሰው ነው የምታወራው? ዝም በል አለኝ። ዝም በል አሁንማ አለ። አቃጠለኝ እኮ ይደበድበኛል እኮ ቀጠቅጠኛል። አንተ ለምንድን ነው እንደዚህ የምትለው? በመቆጠሪያ ደብድቦ ምናምን ምንድን ነው መስጊድ መጸለይ ምናምን ምንድን ነው? ለምን እንደዚህ እያልክ ታስተምራለህ? እንዴት እንደዚህ ለምን በመቁጠሪያ ደብድብ፣ ስገድ፣ ጹም፣ ጸልይ ለምንድን ነው የምትለው አንተ? ቆይ ለምን ትላለህ? ለምን ትላለህ እንደዛ? ለምንድን ነው የምትለው? በመቁጠሪያ ከትከት ጸልይ። ታዲያ ጥሩ ነው። ተቃጠልናኛ። አሁን እኮ ማንም እኮ አይችልም። አሰላን አስገባል። እሺ በላባት ነው በቃ ተው። አሁን እሺ ቶሎ አፍላይ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ናዝሬቱ በኢየሱስ ክርስቶስ ሲኦል ታስሬያለሁ። ቶሎ ሰባት እግዚአብሔር ይገስጽ። ተስፋ ለማ አይዞህ። ኧረ ተው ይበቃል። የብርቱካን ጭማቂ ያረከኝ አሰላዩ። አይዞህ በርታ። ከየት ነው የመጣው? ካሰላ። ይኸው አይነ ጥላ ልጆቹን ሁሉ እያየ ምን እያለ። እሺ አባቴ። ከትልቁ ልጅ ጋር ተስማማላችሁ በመንፈስ? እሱም ጋር ስላለ እኔ እንጃ መሰለኝ። አይዞህ። ቀለለኝ አባቴ፣ ቀለለኝ። ተጨንቄ ነበር። ቀለለ። ቆየሁ። አንድ ቀን ነገርኩት። እግርህ ስር ተደብቄ መተቶቹ ሲሄዱ እኔ ቀረሁ ብሎ ነግረዋል አለኝ። ምን ውስጥ ነው የነገረው? ሆድ ውስጥ፣ ልብ ውስጥ? በቃ በህሊናዬ ውስጥ መጣና እንደዚህ ብሎ አወራኝ። እያስቀደስኩ እያለ ነው ቤተክርስቲያን ቆሜ። ጽዋ ነበረኝ ደግሞ የአቡነ ሀብተ ማርያም ጽዋ ጠጣለሁ። ራሴ ነው የመሰረትኩት ጽዋውን። የዛን ቀን ቆሜ ጽዋ ልጠጣ አውደ ምሕረት ላይ ነው ጽዋ ያለው። እኔ ቤተክርስቲያን ውስጥ ቆሜ እያስቀደስኩ እያለ ነገረኝ። ደግሞ እንደማስለቀስም ያደርገኛል ምናምን። በቃ ስቀጠቅጠው ነው ቀጠቀጠኝ አለ እኮ። አዎ አለቀኩትም፣ ቀጠቀጥኩት። መልበርታ 13 ዓመት ነው እግሯን ያሰርከው? በዛ ቦታ የሆነ ነገር ውልብ ብሎብኝ ነበር ነው የምትለው? ሳይወድቅባት በፊት የሆነ ነገር ውልብ ብሎ ነበር። ሀጂሬ ነው ውልብ ያለው። ምንድን ነው ውልብ ያለው ነገር? አላቅም እንደሆነ ግን ከብዶኝ ነበር፣ በጣም ሲከብደኝ ነበር ድንጋይ። እስኪ እጄን ያዥኝ፣ በኪዳነ ምሕረት ስም ነይ። ብድግ በይ፣ ያዥኝ። አይዞሽ፣ አታልቅሽ፣ አይዞሽ። በኪዳነ ምሕረት ስም ብድግ ብለሽ። አዎ እሺ፣ ያዥ፣ አይዞሽ። ኪዳነ ምሕረትን አመስግኑላት። እስኪ ትንሽ ተንቀሳቀሺ። አይዞሽ፣ ያዥና ሂጂ። ጎበዝ። እሺ፣ ሰውንም ለመፈተሽ እኮ አልቻልንም። 13 ዓመት ነው እግሯን ያሰርከው? ምንሽ ናት? ጓደኛዬ ናት።
ጓደኛሽ ከመቀሌ እንደመጣችሁ ነግራችሁኛል። አዎ ተማሪዎች ነን። ተማሪዎች ናችሁ? የት ነው የምትማሩት? መቀሌ ዩኒቨርሲቲ ፍሬሽማን ተማሪዎች ነን። እሷም ተማሪ ናት? አዎ እግሯ እንትን የሆነ ነገር ወድቆባት ነው መሰለኝ አትንቀሳቀስም። ግን በዛ ቦታ የሆነ ነገር ውልብ ብሎብኝ ነበር ነው የምትለው። ሳይወድቅባት እንትን ሳይወድቅባት በፊት የሆነ ነገር ውልብ ብሎ ነበር። ሀጂሬ ነው ውልብ ያለው አንተ? እሺ እግሯን ያሰርካት እንከዝ አንተን እኮ ነው የማናግርህ። በለቀት ሄዳለህ፣ እግሯን ትፈታለህ። ሰማ ሆይ በልጥራ በስላሴ ስም በል፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም እግሯን ያሰርኩ ሽባ ያደረኩኝ መተት ጥላወጌ ሰይጣን አጋንንት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። ያሰርነውን እግሯን በኪዳነ ምሕረት ስም ፈተናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኪን ዘንሰግነው ለኪ ማርያም ምንን አስተበቋኪ ማረን ተማይ ጸነበኪ በንታና ምኪ ወያቄም አቡኪ ማሂበረን ይወም ድንግል ባርኪ በል በስላሴ ስም በል በስላሴ ስም በሲኦል ታስረናል። ያሰርነውን ሁሉ ፈተናል። በል ሰባት ጩኸን አውጡ ተልበል ሰባት ጩኸን አውጣ ወበል ናውጣ ሰባት አንድ ቀጥል ሁለት ቀጥል ሶስት አራት በል ቀጥል ነው ብለህ በስራት ጩኸን አውጣ በል የመጨረሻ ቅዱስ ገብርኤል ሲኦል ያውርድ። ኪዳነ ምሕረትን አመስግኑላት። አማትቢ በስመ አብ በይ። ማን ነው ስምሽ? ከመቀሌ ነው የመጣሽው? 13 ዓመት እግርሽን አስሮሻል። እስኪ እጄን ያዥኝ። በኪዳነ ምሕረት ስም ነይ ብድግ በይ። ያዥኝ። አይዞሽ ብድግ በይ። አታልቅሽ። አይዞሽ በኪዳነ ምሕረት ስም ብድግ ብለሽ። አዎ እሺ ያዥ። አይዞሽ ኪዳነ ምሕረትን አመስግኑላት። እስኪ ትንሽ ተንቀሳቀሺ። እግርሽን ነቅል አድርገው አንዱን። አዎ እስኪ እሺ ትንሽ ሂጂ። አይዞሽ ያዥና ሂጂ። ጎበዝ። እሺ ነይ እስኪ። እሺ ነይ ዙሪ። ያዥኝ እጄን። እንዴት አድርገን እናራምድ? ሰው ማራመድም አልቻልንም። ከመቀሌ ነው የመጣሽው? የዛሬ 13 ዓመት እንደዚህ እግርሽ ከመታሰሩ በፊት ውልብ ያለ ነገር ነበረ የምታውቂው? ምን ነበር የምታስታውሽው? ድንጋዩ ከመውደቄ በፊት ማለት ነው። ከብዶኝ ነበር በጣም። ጀርባዬ ላይ የሆነ ታዝለኝ ነበር። ከዛ በኋላ ድንጋዩ ከመታኝ በኋላ አልታወቀኝም። በምን እንደምታኝ አይታወቀኝም። ከዛ ስነሳ አቃተኝ። ምንድን ነው ውልብ ያለው ነገር? አላቅም እንደሆነ ግን ከብዶኝ ነበር። በጣም ሲከብደኝ ነበር ድንጋይ ከመውደቁ በፊት። አጅሬ ነዋ ሲጫጫኒ ሲከብድሽ የነበረው። እሷን የፈታሽ ኪዳነ ምሕረት ሁላችንንም ትፍታን። ኪዳነ ምሕረት ፈታሻለች። የቀረውን እንግዲህ አንቺ ዞር በማለት አስተካኪ። እሺ ኪዳነ ምሕረትን አመስግኑላት።